ላይ ቪዲዮ እየሰራበትን እኔ ያወራው ያለው ሰለተኛው ቪዲዮ ይሄ ይሰማ ይሄ ነው። አረ አንዴ ቆቆ ጋይስ ኖ ኮላን ዳማካሴ አንዴ በአንቺ ጋር እመጣለሁ። የመጀመሪያ ጥሪ ስታቀርቡ ያቀረባችሁት በቴሌግራም ላይ ፖስት ያደረከው ኤፕሪል 30 ነው። ኤፕሪል 30 ትክክል። ቪዲዮ የት አለ? ቲክቶክ ላይ ፖስትከው አለ ተወስቷል። ያው እንስማ አላህ እንግዲህ እዚህ ጋር ወንድም ይምራን አለ፣ ከዛ ወንድም ሳላህ አለ፣ ከዛ ወንድም አቡበከር አለ። እዛ ጋር እውነተኛ አምላክ ስለ አላህ ወይ ደግሞ አላህ ወይስ ስላሴ የሚል አንድ የሚገርም ርዕስ አለ። ይህ መጀመሪያ ነው። ማን እንደሚመጡ በስም ነው የምነግራችሁ። ገና ስማ። ሁለተኛ በቀደምት ነቢያት ሚዛን ቁርአን ወይስ ባይብል መሰረታዊ የሆኑ ነገሮች ናቸው። በተለይ የመጨረሻውና እንግዲህ በጣም ትልቁ መሰረት ያለው ዩዳ አሁን ወደ ሌላ ቦታ እየወሰደን ስለሆነ ለእሷ መልስ እንዲሆን ዩዳ የጠየቀው ነገር መቼ ነው የፖስተው ቲክቶክ ላይ የሚለውን ብትመልሰው ጥሩ ነው። ኤፕሪል 30 ሀቢብ ቲክቶክ ላይ ነው ያለች የጠየቀ ጥያቄ። አንዴ እኮ አንቺ ዩዳ የጠየቀ ቴሌግራም ላይ ፖስተዋል። ይሄን በኤፕሪል 30 ቲክቶክ ላይ ፖስታችኋል ወይስ በላይቭ ነው ጥሪ ያቀረባችሁ? ላይቭ ላይ ሪከርድ አስደርገን ነው። ላይቭ ላይ ሪከርድ አስደርገን ገባ። ኧረ በስመ አብ በል አንተ ወይ ሐሙስ ነው ዳማካሴ ሱ ኧረ በኢየሱስ ምንድን ነው እሱ ሚያምን እኔ ለምን አቆይ እኔ ዳማካሴ ለምን አጠብቂም? አንቺ ታሳያለሽ። በቃ ደንግጣለች። ለዛ ነው አሁን በነገራችሁ ላይ እኮ ወደኋላ እኮ መሄድ አስፈላጊ አይደለም። እኔ ሁሉን ነገር በጣም ፕሮፌሽናል በሆነ ማስታወቂያ ማሰርቸም ቢሆንም በደንብ አደርጋለሁ። ሙቭን ፎርወርድ ይህ ነገር እንዳይፈጠር እኮ ነው። እንደዚህ አይነት ነገር ፖለቲካ እንዳይሰራ፣ አሻጥር እንዳይሰራ ምናምን እንዳይል ገለልተኛ የሆነ በሚታወቅ ጥሪ ተደርጎ እንዴ ለቀጠሮ ጌሜው 1 ወር እያድቨርታይዝ ያደረኩኝ አይደል እንዴ? አዩ ጋይስ ኪዲንግ ሚ? በደንብ አልተደረገም። መደረግ ካለበት ይደረጋል። ግን እሶኬ አንጻራዊ የሆነ እውነት ከሆነ ምንየውና ለሚቀጥለው ኢምራንና እፎይ አልሬዲ ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ እልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪን እንትን እናሰራለን። ምክንያቱም እንዲደረግ እንፈልጋለን። ኦኬ ወደኋላ ሂዶ ማን ምንም ለሚለው ጀስት ለፎርጌት ፌት ነው። አንዴ ቃ ንጉሴ ቆይ ኢምራን እንትን ቲክቶክ ላይ የተፖሰተበትን እንትኑን ልኬልሃለሁ ስክሪንሾት አድርጌው ማለት ነው። 1 ደቂቃ ግን እንድፈቅድልኝ የምፈልገው ነገር ዌደር ኢፍ ይሄ ነገር ሆነም አልሆነም ልክ ንጉስ እንዳለው ውይይቱን አያስቀረው ፔሪድ ፎርዋርድ ነው የሚካሄደው። ያው ነገሩ ክላሪፋይ ይሁን ዘንድ እንጂ እኛ እዚህ ጋር ያው ከማብራራት አንጻር እንጂ ሆነም አልሆነም ውይይቱ የሚቀር ነገር አይደለም። ያለን አየኸው የተፖሰተው ዳማካሴ ልክ እሱን ሰዓት የሰጠሽኝ አልሰጥሻለሁ ብልሚ ሳቋርጥ ግን በኋላ መሀል ላይ እንዳይገባብኝ መሀል ላይ አትገቡም እናንተ በቃ ቃል ግቡ። እሺ መሀል ላይ እንዳትገቡ በቃ እንደዚህ ነው። ከዛ 3 ደቂቃ ትወስዳለች። እንስማማ። 3 ደቂቃ ማሻአላ። እኛ ያቸው ሙስሊም በማስረጃ ነው። አሁን ውሸት ላሳይሽ። ዲያቆኑ ዋሽቶች ወይም አንቺ አታውቂም። ተመልከች፣ ይታያል አይደለ? ይሄ ኤፕሪል 30 ኦፊሺያሊ የውይይት ጥሪውን አቀረብ ነው። ሲቀርብም ስም ጠርተን ሰውየውን ስሙን ጠርተን የውይይት ጥሪ አቅርበለታል። ኤፕሪል 30 በፖስተር ቀጥሎ እሱ ምን አለ? ይገርነኝ አለ። ውይይቱን ለማየት ለመስማት ለመገኘት ይገርነኝ አለ። ዊች ሚንስ ይገር ከሆነ ተቀብሏል ማለት ነው። አንደኛ። ሁለተኛ ደግሞ ክርስቲያን የተቀበለው አለች። ይሄ ውሸት ነው፣ እየዋሸሽ ነው ያለሽ። አንቺ አታዋሽ። የክርስቲያን ሰዎች አያምርበትም። ለምን ተዋሻለሽ? ሆነ ጥሩ አይደለም ውሸት። ሲጀመር ውይይቱ ለክርስቲያን አልቀረበም። ስሙ የለም እዛ ውስጥ ጭራሽ ነው አልነበረም። መጀመሪያ አልነበረም። አትዋሽ፣ አልነበረም። ያቀረብነው ለእፎይ ለአክሊላ ፎቶቸው ራሱ አለ። ፎቶቸው አለ። ያው ፎቶቸው ራሱ አለ ፖስት ሲደረግ ማለት ነው። ቀጥሎ ሲቀባ ፖስት የተደረጉ ተመልከት። መቼ ነው? ይሄ ደግሞ ሜይ 2 ነው። ያው ይታያል።
ሜ 2 አይን ያለው ይመለከት። ሜ 2 ኦፊሻሊ ፖስት ተደረገ ቲክቶክ ላይ የውይይቱ ማለት ነው። ሐሙስ ነበቀ የነበረው። ሐሙስም ቀጥሎ ማች ሐሙስ ገስት ገብቶ ፖለቲካ ሰሩ አለች። አልሰራንም። ላይቭ ገብተን ጠበቅ ነው አልመጣም። ምን አለ 1 ሚሊዮን ፎሎወር ያለው ይምጣ አለ። እሱም ከፈለገ ያው አለኝ ያው ሪከርዱ አለኝ እንከፍተዋለን። 5 ሚሊዮን ፎሎወር ካለ ከሌለ አልመጣም አለ እንከፍታለን። እሱን ካስፈለገ 1 ሚሊዮን ሲማድረግ ሁሱን አመጣን። የዛን ቀን ላይ አቡኪስን ቪዲዮ ላክልኝ። የዛን ቀን ላይቭ ላይ ሁሱን አመጣ ነው። ከዛ ተጠራ እየሰማ ቀረ። ሲቀር ቀርቷል። በቃ ዘግተን አለፈ። እሱ ራሱ ደግሞ ምን ያደረገ ሁሱ ሳይስማማ አዳምጠኝ ንጉስ ማጭበረበሩ ሁሱ ሳይስማማ ሰኞ ቀን ድጋሚ የባለፈውን ውርደቱ እዚህ ጋር ተዋርዷል። ይሄን ውርደቱን ለማካከስ ያደረገ ሰኞ ቀን አለ። ሰኞ ቀን ሁሱ ምንም አያውቅም፣ እኛም አናውቅም። ግን ሙስሊም ለፖለቲካ ስለማይመች ችግር የለውም ብለን ሰኞ ቀን ተገኘ። እንደዛም ሆኖ ግን እኔን ሊያወራን አልቻለም። ሻይን ፊቱ ጠቆረ፣ አይተኸዋል። ሪካርዳ ፊቱ ጠቆረ። ሊያወራ አንተ አፉ ተያያዘበት። እኔ ጋር ማዋት ከብዱት። አሁን ደማከሴ ጀግና ከሆነ እንደዚህ ሳጭበረብርሽ የነበረው ዲያቆንሽ ፕሊዝ ወጥቶ እኔ ፊት እንደዚህ ፈስት ያወራ። አሁን ይሄን ኬዝ ራሱ መጥቶ ያወራ። አልተቀበልኩም ካለ ፊት ጨርሻለሁ። ቀጥሽ እየሳደበ እኮ ነው ያለው። አይቆይ አንድ ነገር ወንድማችን፣ ሁላችሁም እዚህ ጋር ኃይለ ቃል አትጠቀሙ። በእኔ ፊት ቁም ይምጣ ነው ያለው። ስድብ አይመስለኝም። ናና በዚህ ጉዳይ አጭበርባሪ ማለት መርቀል ነው። አጭበርባሪ ምናምን አንቺ ያልሽው አልነበረ እንዲ? ኃይለ ቃል እኔ እሱን የተናገርኩትኝ ዳማካሴ አሁን አንቺ ከመጀመሪያው ጀምረሽ አሳየን። 3 ደቂቃ ነሽ። እሺ እንግዲህ ህይወትኝ የውይይት ጥሪ እፎይ እንደተቀበለ ሪከርዱን አላመጣም አይደለ? ቆርጦ የሰራበትን ቪዲዮ ቅድም አሳይቻችኋለሁ። የቆረጠበትን እፎይ የተናገራትን እዛ ለክርስቲያን የተናገራትን ቆርጦ ማሻ ላይ ውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብለው ሰርተው በፖለቲካ ሰሩብን። ሐሙስ ዕለት የውይይት ጥሪውን እፎይ ነው ያቀረበው ላለው አትቀደድ። ሐሙስ ዕለት የውይይት ጥሪውን ነው። ሰኞ ዕለት የውይይት ጥሪውን ሰዓቱን የመረጠችው ቀኑን የመረጠችው ጃኒ ናት። ጃኒ ክርስቲያንም አይደለችም፣ ግን ሙስሊም ናትኝ። ያኔ እንደ ሙስሊም አይደለም የምታደርገው አክት። ሙሉ በሙሉ ሙስሊም ናት ማለት አንችልም። ከሁለቱም ወገን አይደለችም። ህይወት መመልከት ትችላላችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። እስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሉ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባለን። የውይይት ጥሪውን ያቀረበችው ጃኒ ናት። ጥሪውን እያቀረበች አለች። እሷ ናት የቀየረችው። እነሱ የጠሩትን ፎይን አይደለም እነ ኢምራን የጠሩ አለች እኮ። የሐሙሱ ካንሰል ተደርጓል፣ ውድቅ ተደርጓል። ሐሙስ ዕለት ቤት ከፍተው ፖለቲካ ስለሰሩ መላው ኡስታዝ ተሰብስቦ ወንድ ከሆነ ይምጣ እያሉ ሲፎክሩ የነበረው ውይይት ስለቀረ እሷ ደግሞ ሰኞ ከምሽቱ 3 ሰዓት ብላ ይሄው ሰዓቱን የመረጠችው ግን ሰው የመረጠ እነሱ ግን ታዲያ ለምን ነው ከኢምራን ጋር አላረገችው? ለምን ኢምራን ስለዋሻ ኢምራን ደግሞ በአደባባይ ወጥቶ ይቅርታ ይጠይቅ። ለኢምራን እፎይ አያስፈልግም። ለምን ነው ዋሸ? እፎይ ከማንኛችሁ ጋር ለመወያየት ለኢምራን ስማኝ፣ ለኢምራን መሀል አልገባም ብላችኋል።
ለኢምራን ክርስቲያን አሉ ቃል አሉ። ለኢምራን ወንድ ከሆነ ክርስቲያን አለ፣ ቆስቴ አለ፣ ቃል ስጋ ሆነ አለ፣ ልጆች አሉ፣ መግባት ይችላል እነሱ ጋር። እውነት በነብዩ ስብዕና የሚገባ ከሆነ ይግባ አለ። ሰው መረጣ ካልሆነ የያዙትኝ እፎይ ወንድ ከሆናችሁ ወይ ሂድና እፎይ ሁሱ ጋር ይወያያል። ሀላስ ለእናንተ እፎይ ጋር መንጠልጠል እንዳትገባ ብያለሁ። እንዳትገባ ልጨርስ። ቁጭ ብዬ አሻንጉሊት አይደለም። ልጨርስ አስጨርሰኝ። ለእናንተ እፎይ እንትን ማለት አይጠበቅበትም። ለእናንተ በቂ የሆኑ እንደውም የሚበዙባችሁ ቆስጤ አለ፣ ቃል አለ። አማርጣችሁ መቀበል ትችላላችሁ። አሁን ብትሉ አሁን ይገቡላችኋል። አሁን ብትሉ እፎይ ላይ አትንጠልጠሉ። እፎይ እውነት የምትሉ ከሆነ ወሂድ ጋር ይግባ፣ ከቤት ይውጣ። ወሂድ ከቤቱ ይውጣና በኮስት ይገናኙ። እናንተ ማን ስለሆናችሁ ነው? እናንተ ቤት ሰው መጥቶ ኤክስትራ ወሬ አያስፈልግም። ዳማካሴ ፕሊዝ፣ እነሱ የሚፈልጉት እሱ አሁን የምጠይቀው ነገር አሁን ደቂቃ ከተሰጠው አሁን የምጠይቀው ነገር አለ። ደቂቃ ከተሰጠ ጥያቄ አለኝ። እሺ ትጠይቀኛለህ። ብቻ ይችን ላስቀምጥ፣ ይችን ብቻ ላስቀምጥ። ከቅድም ጀምሮ ይሄኛውን ቪዲዮ ሙሉ ቪዲዮ ያምጣ። እፎ የውይይት ጥሪ የተቀበለበትን ሙሉ ቪዲዮ ያምጣ። ከመልሱ በፊት አስጨርሱ። ከቅድም ጀምሮ እኛ ኦርቶዶክስን ወክሎ ዲፌንድ የሚያደርግ የሚጠይቅ ሰው እየፈለግን ነበር። አሁን ገና ነው እሷ የገባችው። ስለዚህ ጥያቄውን ለእሷ ነው የማቀርቡ። ሌላ አንቺ እንዲገቡ የምትፈልጊያቸው ሰዎች ካሉ ሪክዌስት አድርጊላቸውና እኛ እንወቅ እናስገባቸዋለን። ከቨሬጅ ስላላገኙ ማለት ነው፣ ፌር መሆን ስላለብን ከቅድም ጀምሮ እየፈለግን ነበር። አሁን ነው የገባሽው። አንቺ የምታውቂ ሰው ካለ ጆይን ማድረግ ይችላሉ። ይህም ማለት ነው የፈለግኩት። አመሰግናለሁ። እሺ እኛም እናመሰግናለን። ሚወታጌ ደግሞ ላውራ 131 ነው። ቀጥል። እሺ አንደኛ እዚህ ጋር አሉ የሚወያዩ ይገባሉ ብለሻል። ያው ይምጡና ይወያዩ። አንደኛ። ሁለተኛ ደግሞ የውይይት ጥሪውን ያቀረበችው ጆኒ ናት። ጆኒ ሙስሊም ናት። እሷ ተስማማችኋል። ይሄ ፖለቲካ ይባላል። ልጅቱ እልም ያለች ኦርቶዶክስ ናት። እልም ያለች ኦርቶዶክስ፣ ስለ ኦርቶዶክስ ስዘምር የምትል ልጅ ናት። አያቸው ፖለቲካቸው። ሰኞ ቀን ሁሱ ጭራሹኑ አልተስማማም። እያጭበረበሩና ህዝቡን እየሸወዱ ነው። ሐሙስ ቀን ኡስታዞች ገብተዋል። ኢምራን ደግሞ ፖለቲካ ሰራበታል። ሲጀምር ሐሙስም ቀን ሁሱ እኮ ነበረ። ሐሙስም ቀን ሁሱ ነበር። ስለዚህ ለምን ሁሱ ጋር ተወያየ? ኢምራን ፖለቲካ ሰራ ካላችሁ የዛን ቀን ሐሙስ ቀን እፎይ ሁሱም እኔ ቤት ነበረ፣ እየጠበቀው ነበረ። ስለዚህ ለምን ከሁሱ ጋር ተወያየ? እንደዛ ከሆነ የማይሆን ነገር አለ። እርሱም ምንድን ነው? ዲያቆኑሽ እኔ ፊት መቆም አይችልም ነው እንጂ አጭበረበረ ካለማ ሁሱም እኮ የኔ ቤት ገብቶ እና እያለው ነበረ። እሱን ለምን ጋር ተወያዩ? እንደዛ እያለበት ለምን ይቅርታ ጠይቃለሁ? ሁሱን ለምን ይቅርታ ጠይቃለሁ? አንደኛ። ሁለተኛ የውይይት ጥሪ የቀረበው ሰኞ ነው አለች። ይሄ ግልጽ የሆነ ውሸት። አይን ያለው ይመልከት። ጀማ ምን አይነት ውሸታሞች እንደሆነ እንዲገባቸው ማለት ነው። አይን ያለው ይመልከት። አንዴ ያው ተመልከቱ። 04:30 በዚህ ቀን ነው የውይይት ጥሪ የቀረበው። ይታያችኋል። 04:30 ይሄ ነው። ሲቀጥል አሁንም ዲያቆንሽ ምንድነበት የነበረው ናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ሰምታችኋል። ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን ያው እንደዚህ እያለ ሲፎክር ነበር አይደለ? ስለዚህ እንዲመጣ አድርጊው። አታጭበብኝ። አንቺም ፕሊዝ አይቲ ሞልቶ ያጀማ አትፍረዱበት። እሺ ኮሜንት አትፍረዱበት። አላለቀም። የተነገራትን ነው። ደቂቃው አላለቀም። ብቻ ፎከስ አድርግ ፕሊዝ። ምን መሰለም ኢምራን ሜቢ አጠቃቀም ቃላት ላይ ትንሽ ያው እንትን አንበል። ለምን? ምክንያቱም ኢንቫይቲንግ እንዲሆን ዋናው ፐርፐሱ ባስኬትቦል ወይም እግር ኳስ አይደለም ጨዋታው። በቃ ይምጡ። አንተ ፈቃደኛ ነህ፣
ከማንም ጋር የመወያየት ፍላጎት አላችሁ እናንተ ማንም ይምጣ ብላችኋል። ይምጡ፣ ግን ሲመጡ ግን መስፈርት አድርገን አስተካክለን ነው እንጂ እንደዚህ ዝም ብሎ እንደዚህ እንዳሁኑ እንዲሆን እንዲህ አልፈልግም። ወይ ኦኬ፣ ለገለልተኛ 30 ሰከንድ አለው። ማንም እንዳይገባ 30 ሰከንድ ብቻ ቢጨርስ እኔ እያወራን ያለን አንድ ጊዜ ሀሳብ ዳማካሴ ማንም እንዳይገባ አንድ አረባክሽ ባክሽ ቆይ አንቺ ልጅ ማንም እንዳይገባ ጋይስ አትርሺ። ሀሳብሽን አንቺ ጨርሳላ። ግን እነሱ ይሁት አታርጉት። አዳምጫቸው። ሰዓቴ አብሉከኝ ቀጥል። 30 ሰከንድ አለ። 30 ሰከንድ እጠቀማለሁ ወይስ እኔ ልጠቀም? የሱን 30 ሰከንድ እሺ፣ አብሉከኝ ተጠቀምና አሁን ሰዓቱን ይዤ ነው አንቺ ማስወራሽ። ኦኬ፣ እንትኑ ነው። ቆይ ላውጣው እዚህ ጋር ቀጥል። ይኸውላችሁ አሁን ይሄ ሁላ የሚደረገው ነገር ምንድን ነው? ውይይቱ እፎይን ለማስመለጥ ነው። በቃ ይሄ ሁላ የሚደረገው እዚህ ወደ ኋላ እኛ ምንም የምንመለስበት ምክንያት አይኖርም። በቃ እንደዚህ ተፈጠረ እንደዛ ተፈጠረ ተፈጥሮ አልፏል። አሁን ምንም ተፈጠረ ምን ማለት ነው? ስለዚህ አሁን ለምንድን ነው የማይወያየው? ይሄ ነው ፖይንቱ። በቃ አሁን በሰዓት ያለንበት ሁኔታ ይሄ ነው። ለምን ይወያያል ወይስ አይወያይም ነው። ሌሎች የምታቀርቧቸው ካሉ ከእፎይ ቀጥሎ ይመጣሉ ተሰልፈው ማለት ነው። በቃ አሰልፏቸውና እፎይን ከፊት ለፊት አድርጎ መጨበር። ይኸው እንትና ይምጣ ሁሱ ካልመጣ ተአምር ይፈጠረ ተባለ። ይኸው መጣ አለቅ። ለምንድን ነው አሁን ከኢምራ ጋር ማያወራው እፎይ? ስለዚህ አሁን ይሄ ነው እንደዚህ ተፈጥሯል። እንደዚህ አያስፈልግም። ይሰለፉ ተራ በተራ አንደኛ እፎይን አድርጉት። ከኋላ የፈለጋሽም 1 ሚሊዮን ሰው አሰልፉ። ተራ በተራ ይደርሳል። አለቀ። አሁን ይሄ እሱን ለማስመለጥ የሚደረጉ ነገሮች በአጠቃላይ ምንም አሁን ቦታ የላቸውም። አሁን አንቺ የምናዳመጥበት ራሱ ምክንያት የለም። ምን ይፈጠር አፍተሩ መጨረሻው ምንድን ነው? መጨረሻው ይወያያል ወይስ አይወያይም? አንዴ ከማውራት አንዴ የቀጠፉበትን ላሳየ ወይ ከማውራት የቀጠፉበትን ላሳየ። እሺ ጃኒ ምንድነው አለ? እልል ያለች ኦርቶዶክስ ናት አለ። ጃኒን እያለ እልል ያለች ኦርቶዶክስ ናት ያለው ኦርቶዶክስ ቁርአን ይቀራል። አዑዙ ቢላሂ ሚነ ሸይጣን ረጂም። ምንድናት ይቺ? ምንድናት ይቺ? ምንድናት ይቺ? አቲንክ ትራንስ ልጅ ዳባካሴ ትራንስ ልጅ እናትኝ ይች ልጅ ኦርቶዶክስም ትጫወታለች፣ ሙስሊም ትጫወታለች። እና ግን ትራንስ ልጅ እናት እሷ ትራንስ ልጅ እናት በሙስሊም ስም ናት። ግን በሙስሊም ስም ናት። ድሮ ሙስሊም ናት። መዝሙር የሚዘምር ሙስሊም የለም። አሁን እያልኩ ያለሁት ድሮ ሙስሊም ነበረች። አሁን ግን ከሁለቱም መሀል ናት ያለችው። አንዴ እስልምና ያጫወታታል፣ ክርስትና። ግን እሱ ምን አለ? እልል ያለች ኦርቶዶክስ ናት አለ። ይቺ ኦርቶዶክስ ናት ወይ? እሷም አብረው ትምጣሽ። አስፈላጊ ፖለቲካ ትስራ። የራሴ ሰዓት በኋላ አትግባ። ሰዓቱን ያዝላት ሰዓቱን ያዝላት። ፖዝ አርግላት አንዴ ፖዝ አርግላት። ቆይ አሁን መስማት የምፈልገው እኛ እዚህ ተስማ ነው። የሁላሺ ሰው መስማት የምፈልገው አልተጀመረም። በቃ ይጨርስና ከዚህ በኋላ በቃ ወደሚቀጥለው እንሄዳለን። ወደ ጥሪው እንሄዳለን። ሚዩት እያደረጉኝ እኮ ነው። ሞዴሬተሮች ሚዩት አታድርጉ። ረፉ ቀጥይ። ሚዩት እያደረጉኝ ነው። እኔም ኢምራን ቅድም እያወራ ያለው ስለሌላ ጥሪ ነው። እኔ እያወራው ያለሁት ሐሙስ ዕለት በተቀጠፈው ጥሪ ነው እያወራው ያለሁት። እሱ የት ይሄዳል? እና አኬን ጋር ያቀረበው ይሄው ክርስቲያን ራሱ አካውንት ላይ ይሄው ራሱ ጥሪ ያቀረበው ራሱ አካውንት የክርስቲያን አካውንት ነው የውይይት ጥሪ ያቀረበው። ይሄው ማየት ትችላላችሁ። ቅድም ማሳየቻለሁ። እፎይ አሁን ቢሆን ኢምራን አልዋሸሁም ካለ እውነት ማርያምን ካልዋሸ እኔ በዚህ በአደባባይ 16,000 ሰው ባለበት እኔ ይቅርታ ጠይቀዋለሁ። እፎይ ሙሉ የውይይት ጥሪውን ተቀብያለሁ ያለበትን ቪዲዮ ያምጣልን። ካለበለዛ በዚህ ህዝብ ፊት ውሸታም ነኝ ብሎ ይቅርታ ይጠይቅልን። እውነቱ ይውጣ፣ ይቅርታ ይጠይቅ። ካለበለዛ እፎይ ጋር ወያ ያለው የሚለውን ነገር ዘበት ይተወው። ለአንተ እፎይ መምጣት አይጠበቅባቸውም። ቆስጥ ያለ ዲያቆን አትናቴዎስ አለ። ዲያቆን አትናቴዎስ ጋር እውነት ከሆነ ወሂድ አሊያም ደግሞ እናንተ አንድ መረጡና እነሱ ይወያያሉ። እስከ ውሸትን እስካላመንክ ድረስ እፎይ አንተ ጋር አይወያይም። ላስ
አላደክም። ቀስ ብለህ ደግ። እነ ቃል ይበቁታል ለእናንተ። ላ አጭበርባሪ እያለ እየሰደበኝ ነበረ። ምን ነው ሰው ቆርቆሮ እየሰደበኝ ነበረ። አትንጫጩ፣ አንድ ነኝ። አትንጫጩ፣ አንድ ነኝ። አትንጫጩ። ደቂቃዬን አቁምልኝ፣ አቁምልኝ። ውርውራቸው ማለት ነው። አሁንም ቢሆን ኢምራን ሙሉ ቪዲዮውን ያምጣ። እኛ በውሸት የምንሰብክለት አምላክ የለንም። ስለ እውነት የምንቆምለት አምላክ እንጂ ለቀጠፍከው ነገር እውነት አንተ ካልቀጠፍክ፣ አሁንም ቢሆን ደግሜ ልንገር፣ እኔ ይቅርታ ጠይቃለሁ። ሙሉ ቪዲዮውን አምጣልንና አንተም እውነተኛነትን አረጋግጥ። ውሸት ከሆነ እዚህ በአደባባይ ተዋርደ ይቅርታ ተጠይቃለህ። ጠይብ ተባብረህም ቢሆን እንደምንም አድርገህ ቪዲዮውን አምጣልን። ቶሎ በል ፍጠን። ኢምራን አስፋ ማንም ሰው መሀል ላይ እንዳይገባ። እፎይ ሙሉ ቪዲዮውን ያለበትን ያምጣ፣ ይክፈት። ላስ ጨርሻለሁ። እኔ እቃቃ ጨዋታ አልፈልግም። ወደኋላ አልፈናል። 2 ቀን ተቀምጠናል። ኢምራን እፎይ ጥሪ አቅርቡ ተብሎ አቅርበናል። እፎይ ኢምራንን ድቤት ያደረገ ይቀበላል አይቀበልም? አሁን እኔ ወደኋላ ሄደን ማን አሸነፈ ማን እንደዚህ ያለ ፐርፕሱ ያናለም የድቤት ፐርፕስ ይሄ አይደለም። ማን ነው ወንድማችን እፎይ 3ቱ ናችሁ ግጠሙኝ 4ቱ ናችሁ ግጠሙኝ ሲል ሰምቻለሁ፣ ሰምተናል። ግን ሰው አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ድቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይህ ምንትን ነው መደበቂያ አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዲ እውነት መቼም ተደበቃቀርም እንደምን ዋሻለሁ። ዳማካሴ እንደ ምን እንትን አረግሽው እኮ ዳማካሴ የሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም ጥያቄ ላንቺ ላቀርብልሽ። ቆይ ላንቺ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ እሱ አንዴ አካሄዱ አንዴ ፕሊስ ትቀጥላለህ። አንድ ጊዜ ካላስቆምን መስመር እየለቀቀ እየሰፋ ስለሚሄድ ነው። ስለዚህ ጉዳይ ልንሄድ አይደለም ማለት ነው። ነገር ግን ዮዳብ ያለውን ነገር እባክህን አንዴ አዳምጠኝ። ዮዳብ እንዳለው የተያዘው አጀንዳ ሌላ ነገር ነው። እሷ ቅድም ብትመጣ ኖሮ በጣም ደስ ይለኝ ነበረ። ብዙ ነገር በምናወራበት ሳለ ማውራት ትችል ነበር። የሆነው ሆኖ እኔ ለእሷ ያለኝ ጥያቄ አንቺ አሁን እዚህ ጋር ይቅርታ ማለት አለማለቱ ማን እንደጀመረ ማንሳቱን ለተወሰነ ያንሸራሸርችው በበቂ ነው ብዬ አስባለሁኝ። ምክንያቱም ማንም ይሁን ማንም ያጥፋ፣ ምንም አይነት አካሄድ ይሂድ፣ ግን ተካሂዷል። ድቤቱ ክርክሩ ሆኗል፣ ተፈጽሟል። ውጤታማ ነው አይደለም እንዳየነው ሆኖ ማለት አሁን ሁለተኛውን ድጋሚ ያደርጋሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ አይ ኤከሌ መሆን የለበትም ኤከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁኝ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ፣ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደኋላ አትመለሽ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ እኔን አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ አይ እሺ እኔ አሁን አንቺ ዳማካሴ ግን አሁን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ ከእፎይ ነው። አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ አይ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ
እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ ዲል አይደለም። ዳማካሴ እኔ ለመሰለ ኢምራን እፎይ ላይ ኢምራን እፎይ ላይ ስለቀጠፉበት ስለዋሹበት ኢምራን እፎይ ጋር በፍጹም አይወያዩም። ይቅርታ እንዴት አወቅሽ አንቺ? ማነሽ? ማስረጃ እያመጣሁ እኮ ነው። ማስረጃ አይደለም እንዴ? እፎይ አፋለው አስተማሪ ነው። እሱም ብሏል፣ ቀጥፈውብኛል ብሏል። ስለዚህ ቪዲዮ አሳይኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። ከሪማ አንዴ ያውራ እድል ስጠው። ጋይስ ሁላችሁ ጋይስ፣ እኔ አሁን እኔ ሞዴሬት ካላረግኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ በቃ እኔ የምጠይቀው ጥያቄ አሁን ምንድነው? ቀላል ነው። እኔ ባተወይ ስ ፕሮብለም እኛም በቃ ኢንተርቴን አድርገነዋል። አረ ኢንተርቴንድ ትንሽ አውርተንበታል። ስንት ሰዓት አወራንበት? ኦልሞስት 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራምድ፣ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ፣ አጭበርባሪ አይበል። እዚህ ማንም የለም። ኢምራን በእናትህ የጠየኩ መልስልኝ። ወደፊት እንራመድ። ፈቃደኛ በቃ ሻውን በቃ ጥሪ እያደረግን ነው አይደል? እሺ እኔም አንድ ነገር ልናገር። ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ፣ እነ ቃል አሉ፣ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት ይችላሉ። እሺ ኢምራን እነሱን የማግኘት ፍላጎት አለ? ተራ በተራ በሚወያያቸው አለ። እነሱ ከእፎይ ተከትሎ ይወጣሉ። ኢምራን ከእፎይ ያለ መጀመሪያ፣ ከዛ እያለ ያለ በኦርደር በቃ አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ፣ ብዙ ልጆች አሉ። እኛ እናመጣለን፣ ብዙ ልጆች አሉ። ሰው ምን እናደርጋለን መሰለች? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ። በቃ ያን አንቺ ጠይቂ፣ አስተማሪሽ ነው እናቴ ተይው። እሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ስብዕና የሚገቡ ከሆነ አሁኑ ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቄ አይደለም ኢምራን ማወያየት ካልፈለገ ይኸውልሽ ዳማካሴ ፕሊዝ አንድ ያውን ዳማካሴ በቃ ከአሁን በኋላ በቃ ሚዩት አድርጊ። እሺ በጣም ፕሊስ። እኔ ሰው ልጅ ሚዩት ማድረግ አልወድም፣ ማውረድም አልወድም። በቃ ተቀብለናል። መጠሻ ማሳለፍ ያለብሽን አስተላልፈሻል በ16,000 ሰው መሀል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ከአንተ ጋር ንጽጽር የማድረግ ፍላጎት አለው። ትቀበላለህ? አትቀበልም? አልቀበልም ካል አልቀበልም ቪዲዮ ይስራ። በሰው አፍ አለው መድረክ አለው። አይ እኔ ከኢምራን ጋር እንትን የምለው መስፈርት በዚህ ነው ካለ ያንን ከፈለገ ኢምራን ይቀበላል። በቃ እንደዛ። አይ ይቅርታ ካልጠየቀኝ ከእሱ ጋር አልወያይም ብሎ ቪዲዮ ይስራ፣ ካፉ ይውጣ። ይሄ ዳማካስ የሰማሽኝ ብሏል እኮ ላይቭ ላይ ብሏል። እኮ ኢምራን በጀመሪያ ለጠፈብኝ ቪዲዮ አለሽ? ሪካርድ አላረኩትም። ላይቭ ላይ አለ። ስንት ስራ ነው ይውቃላል። አሁን እኮ ይኸውልሽ ባለበት ስሚ፣ አሁን እኮ በ16 ሰው በተቀመጠበት እኛም አሁን ብዙ ቪዲዮ ሰርቻለሁ ያለሁትኝ። እሺ እፎይ ካልሆነ በስተቀር አንወያይም ነው እያሉ ያሉትኝ። በእናትሽ ሌላ ክርክር አልፈልግም። በቃ አቁሚው፣ ተይው። እፎይ ነው የሚፈልገው ኢምራን። ሌሎች አሉ፣ ኢብራሂም ያለ ከሌሎቹ ጋር ደግሞ እናወያያለን። ምንም ችግር የለም። ከሌሎቹ ደግሞ እንጠራለን። አሁን ለምሳሌ አቡካር አለ፣ ኢብራሂም አለ። አቡካርን ኢብራሂምን ደግሞ መወያየት የሚፈልጉ አምጪና ጥሪያቸው። ጎጌርም አሁን ጥሪያቸው እና እዚህ ተነጋግረን ጊዜ መያዝ እንችላለን። የእፎይና የኢምራንን ግን አሁን እኛ እንጨርስ። እፎይ ነው አሁን መዝጋት የሚችለው። ኢምራን እዚህ ጋር መጥቶ እሺ
ኤኒታይም በፈለገው ሰዓት በፈለገው ታፒክ ለመወያየት ዝግጁ ነኝ ብሏል ይምራን። እፎይ ደግሞ መልስ ይስጥ። በቃ እንቋጨው፣ እንዝጋው፣ ጊዜያችን አናጥፋ። ሌሎች ደግሞ ካሉ ኦርቶዶክስ ተዋህዶ ወክለው አሉ ብዙ አይደለ እንዴ? ኢብራሂም አለ፣ አናስ አለ፣ አቡካር አለ፣ ማን ነው ይሄ አብዱ ከሪም አለ፣ ብዙ አሉ። ምረጭ። እዚህ ጋር ደግሞ ይኸውልሽ ውይይት እዚህ ጋር ማቀርበዋል። ይህን አድርሽ። በቃ ከታች ያላችሁም አድርሱ። በቃ ኤክስኪውዝ አንፈልግ። አውቀን ችክ ብለን ላለመከራከር ላለመገኘት አቃቂር ማውጣት ራሱ ውድቅ ነው። እሺ፣ ግን አቡበከር ከዲያቆን አትናቴዎስ ጋር ትወያያለህ? ትገባለህ? ጊዜ እዚህ ጋር ውይይት አቅርበናል። ያው እነዚህ ቀጥል። አብዱልከሪም ቀጥል። ዳማካስ ይጠይቃል እኮ አንድ ሁላ ቀጥል ነበር የፈለጉት የሆነ ይኸውላችሁ አሁን እየተካሄደ ያለው ነገር ምንድን ነው? ሁላችንም እንድንመለከተው በጣም ይሄ ትላንትናም ታይቷል። ሰሞኑን እፎይ ምን ያህል እየሸሸ እንደሆነ ከዲቤት እየሸሸ እንደሆነ ሰሞኑን በደንብ እየታየ ነው። ይህንን ነገር መቀጠሉ በጣም አሳስበዋቸዋል። ስለዚህ ዛሬ ላይ አሁንም ቢሆን ይሄ ኢምራን ይወያያል የሚለው ነገር የሚቀር ነገር አይደለም። አንዴ እንደዚህ ነገሩ፣ አንዴ ያን ይቅርታ ይጠይቅ፣ አንዴ በዚህ የሚለውን ነገር ራሱ እፎይ አሁን የሚፈልገው ነገር ካለ ራሱ መጥቶ ሀሳብ ይስጥ። በቃ አሁን ራንደም ሰው አሁን ፒክ መጥቶ እዚህ ላይ እንደዚህ ስለሆነ እንደዛ ስለሆነ ታይማችንን ነው እየገደልን ያለ ነው። የሆነ ሰው መጥቶ አሁን ልኳት ይሁን አናውቅም፣ አሁን እንዲህ በይ ብሎኝ ነው ምናምን ብትል አትሊስት ምንከራከር በቃ። ስለዚህ ጊዜያችንን ገባኝ። እሺ ዳማካሴ በቃ እንደ አንድ ክርስቲያን እናመሰግናለን። ዳማካሴ በቃ አሁን ይኸውልሽ እሺ የውይይት ጥሪ ያቀርቡ ወንድሞች አሉ። ለምን የሱን ጥሪ አይቀበሉም? እሺ ለምሳሌ ተቀብሏል። ያው ኤልያስ ተቀብሏቸዋል። ቆስጠንጢኖስ አታቀርብም። የሚያቀርቡ ይምጡ። ልክ እንደነሱ ተነጻጻሪዎች መጥተው ያቅርቡ። እንዴ በሴት ነው እንደሚላከው ባደወይ በሴት መደበቅ ማለት ለኦርቶዶክስ ተዋህዶ ሼም ነው። ያችኛቱም በልጅ ማን ነው ብላችሁ ትራንስ ሪሊጅን በሆነች አንዴ ጴንጤ አንዴ ኦርቶዶክስ ምናምን፣ በአባቴ ኦርቶዶክስ በእናቴ ሙስሊም የሚባል ነገር የለም። ሽርክ የሚሰራ ሰው ለመንፈሳዊ ውይይት መቅረብ የለበትም። ሴት ልጅ ደግሞ አይላክም። በኦርቶዶክስም በእስልምናም የማይሆን ነገር ነው። በቃ ላኩ። ይኸው ኑ በቃ ደፍራችሁ ወንድ ናችሁ፣ ደፍራችሁ ኑ በቃ ግቡና ተወያዩ። ማንም አይነካችሁም። ስድብ የለም ምን የለም። እዚህ ጋር ትነጋገራላችሁ። ቀጠሮ ይዘን እንወጣለን እንጂ የማንም ጊዜያችን አናጥፋ። ጋይስ ማን እንደሆኑ ማናውቅ እንደ እፎይ ነው መመለስ ያለበት። ይኸው ቪዲዮ ባተወይ ኦልሞስት 300,000 ሰው አይቶታል። የሰራሁት ቪዲዮ ጥሪው ግቡና ተመልከቱ። ፒን አድርጌዋለሁ ጋይስ። እዚህ ጋር 16 ሰዎች አላችሁ። ፌስቡክም ንጉስ እዮዳብ የሚል ሂዱና እዛ ላይ ፖስትቼዋለሁ። ብዙ ሰው አይቶታል። ይህ ዛሬ ጠዋት የእፎይ ጥሪ 225,000 ሰው አይቶታል አልሬዲ። ሁላችሁም ግቡና ሼር አድርጉላቸው። ጥሪ አቅርበናል። አቅርብ ብለውኝ አቅርብ ያለው አልሬዲ ቫይራል ወጥቷለኝ። ኦኬ ተቀብሎ ይመልስ። ከእፎይ ነው የምንጠብቀው። ዳትስድ ከእፎይ ሴክሬታሪ አይደለም፣ እፎይ ነው። ኢብራሂሚ ማን ነው? ኢምራን መጥቶ እዚህ ጋር አቅርቧል። እፎይ ኖ መብቱ ነው። አይ እኔ አልፈልግም፣ ከኢምራን ጋር መከራከር መወያየት አልፈልግም፣ ከከሌ ጋር ነው ብሎ በራሱ ቃል ማስቀመጥ አለበት። ካለበለዛ እንትን እየሆንን ነው እንዴ? በተላላኪኛ ማንን በተላላኪ በአላፊ አግዳሚ ዝጉቢ ቤት እኮ አይደለም ይሄ። በዚህ እንስማማ ጋይስ። ኢምራን እንስማማለን በዚህ። ኢብራሂሚ ያ እንስማማለን። በቃ ወደሚቀጥለው እንሂድ። ያ እቺን ነገር ላቅርብ። ውይይት ቀርቦ ነበር እንዳለችው ወገናችን ቆስጠንጢኖስ ቃልስጋ ያው ኤልያስ ተቀብሏቸዋል። አንድ ጊዜ አነስኮ አንዴ ይህንን ሁሉ ተቀብሏቸዋል። መርጠው መወያየት ይችላሉ። ያው ኤልያስ ተቀብሏቸዋል ሁላቸውንም ማለት ነው። ከፈለጉ እንደፈለጉ በቃ ይኸው ውይይቱን አክሴፕት አድርጓል። እሱም ኤኒዌይስ ቀጥሉ። ለእነዚህ አለ ኤልያስ አለ
ኤልያስ ጠርቷለኝ። አንድ ደቂቃ ልውሰድ። ይቅርታ ይምራን፣ ቆይ አንድ ከቀድም ጀምሮ በጣም እዩዳ በጣም እየገፋኝ ነው። ባይዘው ስሜን ታበላሸዋለህ። ብዙ ነገር አለ። አይ ቫግሬስ ተርም እንዳይሆን ምናልባት ያው ይሄዱበታል እነሱ። ቫግሬስ ተርም እንዳይሆን ለምሳሌ አሁኗ የመጣችው አዳማ ከሴ የምትባለዋ ልጅ ወንድም እዩዳ በፕሮቴስታንትና በኦርቶዶክስ በሚል ርዕስ ልወያይህ እፈልጋለሁ ብላ ልንመጣ ትችላለች። ሂዶ ዘዛ ብለን ነው የምታወርዳት። እና አሁን ምንድን ነው መረዳት ያለባችሁ ነገር፣ ውይይት ለሁለት ዓላማ ይደረጋል። አንደኛው በጣም እውቀት ያለው ሰው ሲኖር ለእውቀቱ አክብረህ ታደርገዋለህ። ለምሳሌ እኔ አንድ መምህር ትላንት ይሁዳብን ቤት ያስታውሳል። ይሄን ያህል ፎሎ የላቸውም። ምናልባት ቪዲዮ ከመክፈት ራሱ ትንሽ አለፍ ያሉ ሊሆኑ ይችላሉ። ግን ለእውቀታቸው ትወያዩቸዋል። መምህር ናቸው፣ ቀሲስ ናቸው። ደሴም ወይ ማለት ነው ወይ። ሁለተኛው ደግሞ ለህዝቡ ትወያዩዋለህ። ለምሳሌ እኔ አንድ አበበ የሚባል ግለሰብ የፈለገ ድደብ ቢሆን 100,000 ሰው የሚከተለው የሚያየው ላይክ ውይይት ላይ ቢመጣ ኦኬ እንትና ሊወያይልን ነው ብለው 20,000 30,000 ሰው መጥቶ የሚያየው ሰው ከሆነ ኦኬ ወይል እንትን ትላለህ። ከዛ ውጭ ግን እርከኖች አሉ። የሆነ እርከን አለ። ለምሳሌ ላይ እኛ ለምሳሌ የራሳችን እርከን አለን የምናውቀው እንትና ሰሌክቲቭሊ እዚህ ጋር ናቸው። ከዛ ከነሱ ቀጡ እነንትና፣ ከዛ ከነሱ ቀጥሎ እነንትና። ይሄ በተመሳሳይ ደረጃ ለኢምራንና ለዛኛው ግለሰብ ለምን አይሰራም ከተባለ ኦልሬዲ የታወቀ ነው። ኢምራን ከሱ ይበልጥ እንጂ ያነሰ ነገር የለውም። ከዚህ በፊትም ተወያይተው ዌል ደን የሆነ ነገር ተመልክተናል። በደንብ የተቀጠቀጠ ነገር ማለት ነው። ስለዚህ ዳትማጭ ብዙ እዚህ ላይ ማውራቱ አስፈላጊ አይደለም። ነጥቡን የጨረስን ይመስለኛል። ኢንሻላህ የምቀጥሉት ፖይንት ካለ ይምሩ። ማን አፕ ውጣና ፊት ለፊት መተህ አውራኝ፣ ውይይቱ ይከናወን። ባለፈውም ትናንትን አይታችሁ ከሆነ ሳወራ ፊቱ እየጠቆመ ነበር። እንደዛ መሆን የለበትም። መጥቶ እንደ ወንድ ፊት ለፊት አውራኝ፣ ዝግጁ ነኝ። ስለዚህ ሙስሊሞችም ሪካርድ አድርጋችሁ ልቀቁት። ነገ ቪዲዮ እሰራለሁ እኔ፣ በደንብ መሰራጨትም አለበት። እሱም መጥቶ ያው እዮዳብ አወያያችኋለሁ ብሏል። ፌር እንደሆነ ሁሉም ሰው አይቷል። ማንም ፌር ነው። ቅድም ስጠይቀን ነበር፣ ሁሉም የሚጠይቀው። ስለዚህ ወጥቶ እንዲወያይ አድርጉ። አልወያይም ካለ በተዘዋዋሪ ፈርቷል ማለት ነው። ለምን ካላችሁኝ 3-4 ናችሁ ተወያዩ። ኢቭን ለእኔ ራሱ የውይይት ጥሪያ ሲሰራ ነበር ቪዲዮ። ስለዚህ አሁን ላውሸት ነበር ማለት ነው። ይሄን ትታዘባላችሁ ማለት ነው። ስለዚህ እባክህን ወንድ ሁንና ክርስቲያኖችን እንዳያፍሩ ወጥተህ አውራኝ። ጨርሻለሁ። አመሰግናለሁ። አንድ ይሁዳ ኢምሩ አንድ እንደጨመርበት የምፈልገው ፖይንት አለ። የተጠሩት ሰዎች እያንዳንዱ የተጠሩት ሰዎች እሱን አስከትለው መጥተው እዛው መወያየት እንደምችል እሱንም ከሱ ጋር አብረው መጥተው ማለት ነው። ዋና የተፈለገው እሱ ነው። አይ እነሷም 3-4 ሊሆኑ ይችላሉ። የሆነች ቆስጣ እንደዛ ነገር እንደዛ ስትል ነበረ እና እነዚህን ግለሰቦች እንዲመጡም ከተፈለገ አብረው ተከትለው መጥተው እዛው የመዋየትም ፍቃደኛ መሆንን አስቀምጥላቸው። በዛው አብረው መጥተው ማለት ነው ከሱ ጋር የፈለጋችሁትን ተከታዮች ደቀ መዝሙሮቹ ከስር ያላቸው በሙሉ ስማችሁ አናቃቸውም። ብቻ ግን ዋናው የእሱ እንትን የምትሉ ካላችሁ እናንተ አጅባችሁ ነው። ወረበል ችግር የለም። ፌር እንዲሆን ይምራን። እንደዛማ ይኸውልህ እንትን ይሆናል። ፌር እንዲሆን አንድ ለአንድ ችግር የለውም ይደረግ ያለበት ለምን መሰለህ? እንትን ያሉ ችግር ይፈጥራሉ። ልክፈትልህ ቪዲዮ ያው 3-1 ተወያይቻቸዋለሁ። እኔ ብቻዬን አንድ ሴት አስከትለው ዮሐድ የሚባሉ አስከትለው ተወያይቻቸዋለሁ። 3-1 ተወያይቻቸዋለሁ። መድገም አያቅተኝም። ደግሜ ያቅታል እያልኩኝ እኮ አይደለም፣ ግን ስርዓት ይዘው ታይማቸውን እየጠበቁ የሚያወሩ ከሆነ እንዲናርግ አንድ ለአንድ ነው የምንፈልገው። በቃ ይምጣ። አንድ ለአንድ ነው ያሉት። ለመሰላችሁ እኔ ማወያይ ከሆነ አንድ ለአንድ ካለበዛ ራሱ አሁን ይህን ሁሉ ሰው ይኸውልህ እዚህ ጋር ራሱ ዛሬ አንዱ ይከፍታል፣ አንዱ ይደረጋል። ስለዚህ ይህ ጥሩ አይሆንም። አንድ ለአንድ ውይይት ይደረጋል። እኔ 2 ለ2 የሚዳረግ ውይይት አይቻላል።
አንድ ለአንድ አለ ፕሮፌሽናል ነው። ሁለት ለሁለት ሁለት ለሁለት ግን እኛ አሁን እሱን የምንፈልገው ነው። በቃ አንድ ለአንድ ኢምራን ቨርስስ እፎይ ፌር ነው። ከዛ ደግሞ አቡካር ስምን አበላሸሁት። ምንድን ነው ስም እንዴ ወንድሜ ንገረኝ እንጂ አቡበከር እንጂ አወካሁት ብቻ እጋግረዋለሁ። ነገ ትንሽ ሰማ አቡበከር። አንተ ደግሞ ከማን ጋር ነው የምትፈልገው? ኢብራሂም ከማን ጋር ነው ያወራንበት ስላለ እሱን የአንተ ደግሞ በኋላ እነግርሃለሁ። ብሬክ እንውሰድ። አንድ እዚህ ላይ ሳትሄዱ ሀይከል እዚህ ጋር ሀይከል አይተዋል። እዛ ጥግ ላይ ያለው ቅድም ለቀረቡ ለየትኛውም ክርስቲያን እቀበላለሁ ብሏል። ያው ሀይከል ተናገር። ሚዩትን አንሳና እንዴ። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌላ ሰው ውይይት ማቅረብ የሚፈልግ ካለ ክርስቲያን ያው እውቀት አለኝ ብሎ የሚናገር ማንኛውም ሰው አይከል ቤቱን ሳትከተል ትገባለህ። ኦኬ እሺ ሶሪ በጣም የስራው ባህሪ ነው። አይከል ኦኬ ያው ፎሎ አድርጌያለሁ። እሺ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል። ርዕስ ምረጡ፣ የፈለጋችሁት ርዕስ። ሌሎቻችሁ ከኔ ጋር መወያየት ትችላላችሁ ማለት ነው። ሁሉንም ያው አሁን እዚሁ ጥሪ ያቀርባሉ። በነገራችሁ ላይ ሁላችሁም እኔ ሰው ይዤ እመጣለሁ። አንድ በአንድ ትወያያላችሁ። ግን እሱን ጠይቀው ጥያቄ ስለአንተ ብታብራራልን ማለት ምን አይነት ሰው ነው ከአንተ ጋር መነጋገር የሚችለው? እፎይን በተመለከተ እፎይ ከኢምራን ጋር ይወያይ። አይ ከኢምራን ጋር መወያየት ያለበት ሌላ ሰው ነው ካሉ ስትል ነበር የቀድመዋ ልጅ። እነሱን ልጆች አምጫቸውና እኔ ጋር መወያየት ይችላሉ። ኤኒባዲ እሱ በቪዲዮ ይግባ። ልጠይቅ እኔ አንተን ሌላ ጥያቄ በሃይማኖታዊ ኡስታዝነ ሼክነ እንደዚ አይነት ነገር አለ። ይህን መጠይቀው ምንድን ነው? ይሄን አሁን ኢዮዳብ ሲሰራ ቪዲዮውን የአንተን ታይትል እና የአንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው። ከስተት መማር ስላለብን እኔ ንጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋ ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቱብ ምንድን ነው ፌስቡክ ላይ ፖስትቼዋለሁ። ንጉስ ኢዮዳብ የሚል ኦፊሻል ላይ ቲክቶክ ላይም ፒን አድርጌዋለሁ ጥሪውን። ሌላም ጥሪ ካላችሁ ንገሩኝ፣ ፖስት አለው እናወያያለን። አይ መድረኩ አይመቸንም ብላችሁ በኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሐዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። መድረኩን መምራት እኔ ገብቼ ከሌ እንደዚህ ነው ከሌ ስልል ሳይሆን ታይም መያዝ፣ ማወያየት፣ ጊዜ ለሁለቱም እኩል እንደተሰጠ ቸክ ማድረግ፣ ስዕብና ማስጠበቅና ካንዳክት ማለት ነው፣ ፕሮቶኮል ማስጠበቅ ነው። ከዛ ውጭ ተመልሷል አልተመለሰም የህጉን ሁሉን ነገር እናነብላቸዋለን። ፌር የሆነ ፕሮፌሽናል የሆነ ስራ ነው የምሰራው። ግን መጀመሪያ እናንተ አንደኛ በጣም ፌር የሆነ ሪስፔክትፉል የሆነ እኔ እግዚአብሔር እንደ ኢትዮጵያዊ ይሄን የሚያህል ሀብት እንዳለን አላወቅኩም። ኢትዮጵያዊ ናቸው እነዚህ ሙስሊም ወንድሞቻችን፣ ኦርቶዶክስም ፕሮቴስታንትም። በቃ በእውቀትና በእውቀት ብቻ የመወያየት ማሳየት አለብን። ያን የምናሳየው ያው መጥተው ጥሪ አድርገዋል። ጥሪ ሲቀርብ ግን አውዱን የያዘ ታፒኩን የያዘ እና ደንቡን ጠብቆ መሆን አለበት። ካለበለዛ እንደ ትናንትናው ወይም ሌላ ቦታ እንደምታደርጉት አንድ ሰው አስገብታችሁ አንድ የማያውቅ ተራ መምናን እያስገቡ ማስለፍለፍ፣ ይህ ፌር አይደለም። ለዛም ነው አንዳንድ የምንጠይቀው ታይተላችሁን የምንጠይቀው። አንድ ሰው ኢማም ከሆነ ኡስታዝ ከሆነ ከዳቆን ከመምህር ከፓስተር ወይ ከወንጌላዊ ጋር ነው መገናኘት ያለበት።
ከተራ መምናን ጋር መገናኘት የለበትም፣ አይመጣጠንም። ግን እፎይ ታዋቂ ነው፣ በሚሊዮን የሚቆጠር ሰው ፎሎወር ያለው ሰው ነው። አይ ብሊቭ በከፊል ብዙ የሶሻል ሚዲያ ኦርቶዶክስ ቤተ እምነት ስለሚከተሉት በቃ እፎይ ተቀበል በሉት። ወንድማችን እፎይ ተቀበል። 1 ለ3 1 ለ1 3 ሰው 4 ሰው 5 ሰው አምጡ ምንም ችግር የለም ብለሃል። ኢምራን አንድ ሰው ና ከአንተ ጋር የመወያየት ፍላጎት አለኝ። በነገራችሁ ላይ ውይይት ሲደረግ እኮ there's no back and forth። አንዱ ሚዩት አድርጎ አንዱ ነው የሚያወራው። በተሰጠው ደቂቃ ነው የምታወራው። የተሰጠውን ደቂቃ ከፈለክ በአናት ቁመህ በእግር ማጨብጨብ ትችላለህ። ዳሶቹ ዋነዱ አይ መስፈርቱን ጠብቄ አውዱን ጠብቄ እምነቴን የስብናዬን አስከብሬ እምነቴን አስከብሬ ታርጌቴን እመታለሁ ካልክ ትመታለህ። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራል ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁን ስለመጣችሁ መምህር አጤኝ አንድ መምህር ገብቷል። ለሱ ጊዜ እንስጠውና መምህር አቤል ይባብ ሰላም ብያለሁ። እንዴት ነው? በጣም ይሻል። በጣም ሰላም ልበል ብዬ ነው በቅድሚያ ሁላችሁንም። ይቅርታ እሺ፣ እኔ ላወራ አልነበረም። ይቅርታ ኢብራሂምን ዝም በልል ነው የነበረው። እሺ በጣም እሺ አባቴ በጣም እንወዳችኋለን በእውነት ከምንም በላይ መቸኮል አስፈላጊ አይደለም። እንግዲህ ሁላችንም የፈጠረን ጌታ ሁሉንም ይሰማል በእውነት ለመናገር እና ከምንም በማስቀደም ጊዜያችሁና ሰዓታችሁን አክብራችሁ በእውነት ተወዳጁ ወንድማችሁ ሁልጊዜ ብዙ የተለያዩ እምነቶችን በእውቀትም ደረጃ በስራም ደረጃ በስርዓትና በሰዓት ያለውን ቅብብሎሽ መልስ እየሰጠ መልስ ደግሞ እንድናገኝ እያደረገ ሁላችንም በአግባቡ እየተወያየን መፍትሄ እያገኘን ጭምር ነው ማለት ነው እና በቅድሚያ ግን ሰላም ይብዛልን ሁላችንም። ለመላው ዓለም ለሰው ልጆች ሁሉ ሰላም ፍቅር ያስፈልገናል። አሁን እኔ በነገራችን ላይ የኔ ሚዲያ ገና ነው አላደገም፣ ልምዱ አለኝ። ግን ምናልባት ተከታዮች በበዙ ቁጥር ህዝቦቹ ከኛ የሚማሩት ምንድን ነው? እኔ አሁን እንግዲህ አባት ነኝ፣ ግን ምናልባት አሁን በመካከል ላይ እናንተን ለማስተማር ሳይሆን ቢያንስ ያው እኛ ራሳችን ሃይምሯችን መጽሐፍ እንደሆነ ይታወቃል። ስንኖርበት ከመጽሐፍ በላይ ህይወታችን የእኛ መጽሐፍት ነን፣ ሁላችንም ሰዎች ማለት ነን እና ስንደማመጥ እርግጠኛ ነኝ መልሶች ነን። ምክንያቱም በስሜታዊ ሳይሆን በመቸኮል ሳይሆን በተረጋጋ መንፈስ ሰው ማንኛውም ሰው ልጅ እንደ ፍትህ ማለት ነው እንደ ህግ በምድራዊ ህግም በሰማይም እንዳለ ሁሉ ሁላችንም ተከባብረን ስንኖር ነው የሚያምርብን። ኢትዮጵያውያን በመላው ዓለም ያለን እኛ ወንዶችም እህቶችም ሁላችንም ያው ስያሜ ስልጣን መችስ አንዳንድ ጊዜ እና ስሜታዊ መሆን ከባድ ነው፣ ለመፍረድ አይመችም። ሁሉም ሀሳባችን ጥሩ እኮ ነው። ሀሳባችን ሁላችንም እንድንናገር የሚያሳስበን በጎነታችን ነው። ግን በስሜት ባይሆን በፍቅር ቢሆን የት እንደርስ ነበር። በሰላም ቢሆን ከቤተሰብም አልፎ ሀገርን ዓለምን ሁሉ የመግዛት የማስተዳደር ሁላችሁም አላችሁ። እውነቴን ነው። ነገር ግን መታገስ ከውስጣችን የይቅርታና የሰላም የአንድነት ካለን ወንድማችን እዚህ እየተራበ እህታችን እንደዚህ ለምሳሌ ከትንሹ ብንነሳ ወንድምን ብታክብረው ቤተሰብን አይደለም ሀገርን ታስተዳድራለህ። እንዲሁም እህታችን በስሜታዊ ስለሆነ አሁን በዚህ ዘመን በተለይ አብዝቶ ከመማር ይልቅ መናገር የሚበዛበት ከመስማት ይልቅ ተናጋሪው ይበዛል በነገራችን ላይ እና ክቡር ወንድማችን ከልቤ ሳላመሰግነውም አልፈው ባለፈውም አጋጣሚ እንዲሁ የተወሰነ ጥቂት ነገር ነው ያልኩት። ዛሬም እንዳጋጣሚ ሰላም ልበል ብዬ ነው የገባሁኝ እና ክብራችሁ ሁላችሁም ስላስገባችሁን ከልብ አመሰግናለሁ። እንግዲህ ቪዲዮችን ቢያድግ ምናልባት እኔ አሁን ወደፊት ከእናንተ ጋር ለመማር እኔም ደግሞ እንደናንተ ቢያንስ እህት ወንድሞቻችን በውጭም ያሉት
በህመም ራሳቸውን ጤና አጠው ባሉት ለነሱ ጭምር እኛ ራሱ መድኃኒቶች ነን፣ ለነሱም ጭምር ነው አለ የትምህርት የሚሰጠው። የታመሙ ውስጦች እኮ አሉ፣ ሰላም ያጡ፣ ሰላም በማጣት ሰው ታሟል በነገራችን ላይ። ስለዚህ ስንረጋጋ መድኃኒት የሆነው ከአንደበታችሁ የሚወጣው መልካም ነገር ስንሰማ ሰላም እናገኛለን። እውነት ነው። ያ ነው ለሀገርም ሰላም የሚሰጠው። በስሜታዊ ክፉ ነገር ብንናገር የብዙ ሰዎች ጉዳይ በአሁን በተለይ አብዝቶ አሁን ሳለይ ወጣቶች በስሜት ላይ ነው ያሉት። ከመስራት መብላትን የሚያስቀድምበት ትውልድ ነው ያለ። እየተማርንም እያስተማርንም እየኖርንም ሰው ብናኖር ይሄ ለዓለሙ ሁሉ ምሳሌና የመጨረሻ እንዲወጣ ለማድረግ ነው። በእውነት በሀገር ብቻ ደረጃ እንዳይታይ ዓለም አቀፍ ነው። እውቀትም ዓለም አቀፍ ነው። ህይወትም ኑሮም ሁሉ ዓለም አቀፍ ነው። በዚህም ይገደብ አይደለም። በዚያም ዓለም የምንኖረውንም በሰማይም ከአባታችን ከፈጣሪያችን እንደምናውቀው የምንኖርበት መልካምነት ነውና ተደማምጠን ሲሆን በእውነት እንደ ቅቤ ምን ሆነሽ ነው የጣፈጥሽ ስትባል ተገፍቻ አለች፣ ከዛ አሰረግቻ አለች። እና ሁላችሁም እንወዳችኋለን። በየትኛውም ዓለም እምነት ተከታዮች የሆናችሁ እገሊት እገሌ ተብሎ አይጠራም። የተማረና ያመነ ሰው ተግባር እንጂ መናገር አይደለም። በብዙ በመናገር ብዙ ሰው ይሰለቸናል። ለሰሚ አንዲት ቃል ትበቃዋለሽ እንደተባለው እና ሁላችሁም በእውነት በጣም አመሰግናለሁኝ። መተሳሰብን ወንድም እህት ተከባብሮ ሲኖር ዓለማችን የሰው ልጆች ከሰው ጋር ከፈጣሪ ጋር የመኖር ብዙ ሰፊ ሃይምሮ ሰላም ያለው ይኖራል እና ከዚህ አንጻር ነው ምናልባት በተሰጠን ጊዜና ሰዓት ሲከበር እንዲሁም ባለቤቱም መሪያችን በቅደም ተከተል በምንነገረው ሰዓት መስማት ተግባራዊ ማድረግ ነው ወሳኙ። በቃ ከሰውም ከፈጣሪው ያለን ግንኙነት ተግባር ማድረግ ነው። በተግባር እንድናደርግ ሁላችንም አምላካችን ይርዳን። አመሰግናለሁ። እድል ሲሰጠኝ አዳምጣለሁኝ። ምናልባት ወንድማችን አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ መምህር አቤል ተዋህዶ ኢብራሂም ከታች ገስት እየላከ ነው። አስገባውና ኢንሻላህ አጀንዳው ላይ እንጠቅልልና በኋላ ደግሞ በኋላ ትፈልጋለህ አንተ በኋላ ከሰዓት በኋላ ያልከኝ በኋላ ገባለሁ። ምን እንቅልፍ ያስፈልጋል? አንተ የሚማር ሰው እያለ እንቅልፍ ትተኛ። እኔ ካልተኛው 8 ዓመት ማን እንደዚህ አይነት እውቀት ይዘን የምተኛው አንተ በቃ እንትና ዳንኤል ነው ከታች የሚታየኝ። ምን ነው ዳንኤል ፍሬንድ ነበርን እኮ ዳኒ። ምን ነው ዳኒ? እሺ ንጉስ ዳኒ እንዴት ነህ? ሰላም አለው እግዚአብሔር ይመስገን። አይታየኝም ኢብራሂም ኢብራሂም ይኸው ኢብራሂም አበባ እየሰጠ ነው። አንበሳ አይሰጥም እንዲ አበባ ይሰጣል። ምን ያስፈው ነው የታል? እንግዲህ ወደ ወደ አዳራሽ ወደ ቤተ መንግስት በማድረጌ ዋጋ ልከፍል ይችላል። ወደ ቤተ መንግስት ስማ፣ ወደ ቤተ መንግስት ሲገባ እኮ አበባ ምናምን ጎዝጉዘህ ነው የምትቀበለው። ለዛ እንዴ ስማ፣ እኔ እኮ አሁን ይሄ ስውሳይድ ነው እያደረግኩ ያለሁት። ቀዳሜ ቀጠሮ ይዣለሁ 2 ወር በላይ እና የሆን ነገር በሆን አንተን ነው ብሌም ማድረግ ዋና አቡበከር። እኔ በጣም ስለምወደው በቃ 8 ዓመት ስጠብቀው የነበረ በቃ ደስ የሚል ነገር ስለሆነ የኔ ትላንት እኮ ጀምረኸዋል። አሁን እኮ ወደኋላ የለም። አንዴ ትላንት እኮ እኔ እኮ ከፌስቡክ የጀመርኩት ነው ያለው። እንደ ምን 4 ዓመት እኮ ከዛ በኋላ ተገዛ። ምን ይደረጋል? ተገዝቻለሁ ተብላ ገዘቱኛ 30,000 ሰዎች ሲጠይቁኝና አቡነ ቴዎፍለ ሳለሙ እንደ ወንድሜ ወይ አቁም ሲሉኝ ይሻልኩኝ። እኔ እኮ ጎንደሬ ነኝ አባዬ። እኔ ቄሳ እኮ አሁን እሳለማለሁ። ስማ እንትን በሆንም ልምዱ አለቀቀኝም እኮ የገረመኝ እኮ ተነስ ሲሉኝ መነሳት እኮ ከይቅርታ ጋራ አስገባው ሞዴሬተር ስጠኝና እኔ ያስገባዋለሁ። ዩዳብ ሞዴሬተር እኔ ያስገባልሃለሁ። እንትን እናድርግ። እዮዳብ ምን አለ መሰለህ እንቋጨውና በኋላ ፕሮግራም ስላለኝ ሰብሰብን
እናድርገውና ብዙ ሀሳብ ስለተሸራሸረ ምናልባት አነስንና ኢብሮን ብታስገባቸው ጥሩ ነው። ኢብሮ ለማስገባት እየሞከርኩ ነው። የላከው ሰው ብዛት ማለት ነው። እውነቴን ነው። ሻሃዳ ሊይዙ ነው፣ ጌታ ሊቀበሉ ነው። ምንድን ነው ብዛቱ? 3 ጻፉ ብሎ ነበር እና በተደጋጋሚ ብዙ ሶስቶችን አንድ ላይ ጻፉ። ወይ ሞዴሬተር ብዛት ስላለኝ እንትን እያልኩኝ እኮ ነው። እስኪ ላንሳባቸው። ማንጋ ላንሳ? ወይኔ ጉድ! አንተና ቆይ ለጊዜው ትነሳላችሁ፣ ይሰጣችኋል። ጊዜያዊ ይሄ እንትን ነው ስምምነት፣ የፕሪቶሪያ ስምምነት እናድርገው። እዮዳ ምናልባት ሰውም ሳይቀንስ አንዲት ነገር ተናግሬ ቀጥታ ወደ ገደለው እንዲገባ ማለት ነው። ምን መሰለህ፣ ፈቅደህልኛል? ምናልባት አውራና እንቋጨው። ብዙ ሰዓት ስለቆየን እኔ ምግብ አልበላው፣ ቡና አልጠጣው። ቀጥታ ወደ ገደለው እንዲገባ ነው። ካለበለዛ ሚዩት ላድርግ እናንተ፣ ወይም አቡብካር እኔ ቡና መጣ ስላለብኝ ሚዩት ላድርግ፣ እናንተ በሰላሙ ትጨርሳለህ። ባለህበት ችግር መጨረስ እንችላለን። ባለህበት በአጭሩ ወደ ገደለው እንድንገባ ስለሄደ እንትን አድርገው ፋይናላይዝ ይደረግና ኢንሻላህ ሌላ ጊዜ ደግሞ ሰፋ ያለ ነገር እናወራለን። ሁሉም ኦዲየንስ አሁንማ ገጥመናል፣ መላቀቅ የለም። ትነቅንቅ ብሏል። ገጥመናል ከአሁን በኋላ እኔ ምንድነው ኢምራንና ፎይን ካላየው አላቆምም። ኢንሻላህ ኢምራን ምን ይላል? ጸጥ አለ በጣም። እንደዚህ እናደርግ ንጉስ። ምን አለ መሰለህ እንዴ ኢብራሂም ጭራሽ አንተ ነህ እንዴ? ኧረ ኢብራሂምማ የኛ የድሮ መጣ የጥንቱ። ያው በቪዲዮ ልውጣ እንዴ? እንዴ እኔ እኮ ኢብራሂም ንገራቸው፣ በእኛ ጊዜ እንዴት ነበር? ወሳ እኔ ኦኬ ታስተክላለህ። እኔ አለ አይ አብሽር ያንተ ከስር ነው ትንሽ ሰፋ ብለሃል እንጂ ወደ ገደለው ስንገባ እሺ ቀጥል። ወደ ገደለው ስንገባ ምን አለ መሰለህ፣ እኛ ሙስሊሞች በንጽጽር በሚሰሩ ወንድሞቻችን 101% እንተማመንባቸዋለን። በግልጽ የምነግርህ ነገር አንደኛ በሁለቱም ሳይድ አሁን ለምሳሌ በእነሱ በተቃራኒ ሳይድ ማለት ነው ኮምፕሌን እናነሳለን። ገብተዋል። እነሱም በእኛ ላይ ኮምፕሌን ያነሳሉ። ስለዚህ ስላለፈው ነገር እንደዚህ ሆኖ እዛ ወጥቶ ምናምን ነገር አያስፈልግም። ቀጥታ ወደ ገደለው የምንገባው ምንድን ነው? እፎይ ከኢምራን ጋር ውይይት ይገባል ወይስ አይገባም? ቁርጥ ያለ ውሳኔ። ገብተዋል። ኢምራን ፎርማል በሆነ መልኩ የውይይት ጥሪ ያቀርብለታል። ከተቀበለ አህለን ወሳለን፣ ካልተቀበለ በቃ ፍርዱን ለታዳሚ እንተዋለን ማለት ነው። ከዛ በተረፈ በጣም ጎበዝ ልጆች አሉ። አነስ አለ፣ አብድከሪም አለ፣ ሁሉም አሉ እዚህ ጋር። ስለዚህ እኛ በወንድሞቻችን እንተማመናለን። ኦርደሩን ጠብቆ ፕሮፌሽናል በሆነ መልኩ አሁን ከተወሰነ ጊዜ በኋላ አነስ፣ አብድከሪም እና ኢብራሂም ከ3 ክርስቲያን ወገኖቻችን ጋራ ውይይት አላቸው። ለ3 ማለት ነው። ለ2 ይደረጋል፣ ለ4 ይደረጋል፣ ለ3 እንደዚህ አይነት ኢንተርናሽናል በሆነ መልኩ ፕሮፌሽን በሆነ መልኩ ውይይቶች ይደረጋሉ። ለምን? ሀሳቡን አደራጅቶ ታዳሚን ምዕመኑን ፎከስ ያደረገ ውይይት ለማድረግ ማለት ነው። ስለዚህ የጎለበተ እና የተደራጀ ሀሳብ በደንብ አደራጅተህ ማውራት ትችላለህ፣ ማቅረብ ትችላለህ። ፍርዱን ለህሊና ትተዋለህ። እኛ ወደ ነቢያቶች መንገድ፣ ነቢያቶች ወደ ሰበኩት እምነት፣ ወደ ኖሩበት የሰው ልጅ ወደ ተፈጠረው እና ከሞት በኋላ የዘላለምን ህይወት ወደሚያስገኘው እስልምና የሰው ልጆች ሁሉ እንዲመጡ እንፈልጋለን። ይሄ ሲሆን ግን እምነታችን ተከብሮ የሰዎችን እምነት አክብረን ፕሮፌሽናል በሆነ መልኩ በመከባበር እዝነት በተሞላበት፣ ግልጽ ነው። በዛ መልኩ ውይይቶች እንዲደረጉ እንፈልጋለን። አሁን ሰው ታውቃለህ፣ ጠያቂ ትውልድ ነው ያለው።
እንደ በፊቱ ማለት ነው። ቃለ ሕይወት ያሰማልን ብለህ ላሽ የምትለው ነገር ትውልድ አይደለም። አሁን ሁሉም ጠያቂ ነው። መረዳት ይፈልጋል፣ ማወቅ ይፈልጋል። ከዚህ ጋር እኔ በነገራችን ላይ ከዚህ በፊት ምናልባት ትዝ ካለ በፊት አንዳንድ ሀሳቦች ስንለዋወጥ ምናምን ገለልተኛ ወገን ተብሎ እኔ ቤት እንትን ኦርቶዶክሶች እና ኦርቶዶክሶች በስላሴ ጉዳይ ይወያዩ ነበር። ፕሮቴስታንቶች እና ኦርቶዶክሶች እኔ ቤት ይወያዩ ነበር። ፕሮፌሽናል በሆነ መልኩ አንድ ስድብ የለም። ማሰሪያ ነገር አስቀምጥላችኋለሁ። የሚዋዩበትን ከርዕሰ ጉዳይ ውጭ ማውራት አይቻልም። ስድብ የለም። ዲስሪስፔክት ሲደራረጉ ወደ ፖይንት መልሳችኋለሁ። በዛ መልኩ ሁለቱም አመስግነው እንለያይ ነበር። ቆንጆ መድረክ። አሁንም ቢሆን ያንን መድረክ መፍጠር እንችላለን። ስለዚህ አንተም ጋር ጫናም እንዳይበዛብህ እኔ እንደ ወንድም ሰፖርት እንደራረጋለን፣ ሀሳቦች እንለዋወጣለን። ከዚህ ጋር ተያይዞ ስላለፉ ነገሮች አያስፈልግም ኮመንት። በቃ እፎይ ከኢምራን ጋር ትገባለህ ወይስ አትገባም? ይህን ለህዝብ ማሳወቅ ነው። ኦኬ። አነስ አለ፣ አብዱልከሪም አለ፣ ኢብሮ አለ፣ እናወቀር አለ፣ ሁሉም አሉ። ከነዚህ ጋር ቆንጆ ፕሮፌሽናል በሆነ መልኩ ውይይቶች እንዲደረጉ እኛም እንፈልጋለን። ምን ይላል ወንጌል ላይ ኢየሱስ ሲናገር በሰው ፊት ለመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ይሏል አይደል ኢየሱስ። ስለዚህ እፎይ በኢምራን ፊት ክርስትናን ይመስክር፣ ኢምራን በእፎይ ፊት እስልምና ለመመስከር ዝግጁ ስለማቀን ስለምንተማመን፣ ግልጽ ነው። እንደዚህ አይነት ቆንጆ ቅልብጭ ያለች ነገር ወደ ገደለው። ከዚህ በኋላ ዛዛታ ምናምን አያስፈልግም። ለምን ስላለፈው ነገር እናውራ ከተባለ እኛም ኮምፕሌን እናነሳለን፣ እነሱም ኮምፕሌን ብለው የሚያስቡትን ነገር ሊያነሱ ይችላሉ። ጥቅም የለውም። ነገሩን እዚህ ጋር ቁጭት እናደርገውና ወደፊት ምዕመኑ ምን ይፈልጋል? ወንጌል ይፈልጋል። እኛ የሰው ልጆች ድህነት እንዲያገኝ እንፈልጋለን። ኦኬ። ከዚህ ጋር ተያይዞ በአጭሩ ተስማማላችሁ? አትስማሙ? ወንጌልን ለሰው ልጆች መንገር ትፈልጋላችሁ? አትፈልጉ? ቲክቶክ ላይ ያለው ምዕመን ኦኬ፣ አሁን ሁሉም መጠየቅ መመራመር ይፈልጋል። በእስልምናውም ብትሄድ በክርስትናውም ብትሄድ በተለያዩ ነገሮች በቃ ማወቅ ይፈልጋል ከአምላኩ ጋር። አንዳንዴ ልክ እንደ ውሃ ይጠማሃል እኮ ገባህ? ስለዚህ አላንዛዛባችሁ፣ ቀጥታ ወደ ገደለው ውይይቶችን እናደርጋለን። ሰፖርት ማድረግ ባለብን ግን እንደ ወንድም ሰፖርት እናደርጋለን። ወስነናል። የዚህ ቤት እኔ ሙስሊምም ጴንጤም ኦርቶዶክስም ስላልሆንኩኝ እኔ የምታወቀው ፍትሐዊ በመሆን ነው ወንድሜ። አሁን ለምሳሌ እኔ መወያየት ስፈልግ አንተ ጋር እመጣለሁ። አንተ ጋርም ተወያይቻለሁ ካስታወስክ፣ ከወንድ ጂሰስ ጋር ከጴንጤዎች ጋር። ምክንያቱም ምንም አገባም አንተ ተረዳኝ። ስለዚህ ፌር የሆነ ውይይት አድርገናል እና አሁን ፈቃደኛንን ብለዋል። እፎይም ይቀበላል ብዬ አስባለሁ። ወደኋላ እንሄድም ወደፊት ነው። ጳውሎስ የኋላውን ትቼ የፊቴን እጫማለሁ ብሏል። የፊታችን እንጫማ። ስለዚህ አሁን ምንም ትርኪ እንትን ውስጥ መግባት አያስፈልግም። በደንብ አድርገህ ቢዩቲፉሊ ብለዋል። እፎይ እንዲቀበል ቪዲዮ ሰርተናል። ወደ 300,000 ሰው አይቶታል። ዛሬ ነው የሰራሁት። አልሬዲ ቫይራል ወጥቷል፣ ፌስቡክ ላይ ተፖስቷል። በኋላ ደግሞ በኤአይ በተለያየ ነገር እናቀርባለን። ያለውን ሚንስ እንጠቀማለን። ልክ መቀበላቸውን በቪዲዮ ያሳውቃሉ። እፎይ ሲያሳውቅ ያው ኢምራን መጥቶ እዚህ ጋር ስለጠየቀ እፎይ በቪዲዮ በቤቱ በላይቭ አይደለም ቪዲዮ ሰርቶ ፖስት ያድርግ። ከኢምራን ጋር ድቤት ለማድረግ ተቀብያለሁ፣ መስፈርቴ እነዚህ ናቸው ብሎ ያስቀምጥ። ከዛ በኋላ ደግሞ ኢምራን መልስ ይሰጣል ለዛ ጉዳይ። ከዛ በኋላ የሁለቱም አስማማቸዋለሁ። ከፈለጉ አስማምተን መስፈርቱን አውጥተን ከዛ ማስታወቂያ እንሰራለን። ጊዜ እንወስናለን፣ ቀን እንወስናለን። ታፒኩም ራሱ ይወሰንና ያ ታፒክ በተለያየ ቦታ ውይይት እንዲደረግ እናደርጋለን። ለምን ማህበረሰቡ እንዴት ይገምታል? እውቀት ከያዘ የሆነ ካሲያስከው ሲያዳምጥ ማን ትክክለኛውን ነገር ተናገረ ብሎ ለመገምገም እንኳን እንዲያው ሀሳብ ለመስጠትም እንዲሆን እንዲደረግ እናደርጋለን። አሁን የምንጠብቀው አንድ ነገር ብቻ ነው። የእፎይን ኤክሰፕት አድርጎ ቪዲዮ ይስራል።
ከዚህ በኋላ በነገራችን ላይ ፕሮፌሽናል በሆነ መልኩ ነው ውይይቶች የሚደረጉት። ጥሪ ሲቀርብ ከከሌ ጋር ካለ ዝም ብሎ ልክ ባለፈው እንደተሰራው እንደዚህ በቪዲዮ እንዲህ ብያለው አይነት ነገር አይደለም። ልክ በውሱ ላይ እንደተሰራው ማለት ነው። ኖ ቀጥታ ይገባና እከሌ በዚህ ጉዳይ እንወያያለን ምናምን ያን የሚያወሩትን ነገር እንደ ማስረጃ ይይዛሉ። ከዛ በኋላ ለህዝቡ ይፋ እናደርጋለን። ይሄው ነው። ፕለስ እዚህ ጋር ለመጨመር ሁላችሁም ሪከርድ እያደረጋችሁ ልቀቁ። ነገ ፖስተር እንሰጣችኋለን። ፖስተሩን ታሰራጩታላችሁ። እኔም ደግሞ ነገ ቪዲዮ ሰርቼ እለቃለሁ። ሁላችንም ቪዲዮ ለቀን እንዲመጣ ማድረግ አለብን። ክርስቲያን ወገኖቻችንም ዲያቆናችሁ ኢምራን ፊት ተወያይ፣ ወንጌልን ለኢምራን ስበክ በሉት። ወንጌል ለእኔ አልሰበከኝም። ስለዚህ መጥቶ ለእኔ የእግዚአብሔርን ቃል ማድረስ ስላለበት ንገሩት በደንብ። ኢምራን ኦፊሻል እንትን አቅርብ። በቃ አንተ ኦፊሻል ፖስተር ሰርተ ጥሪ አቅርብና በቪዲዮ ስራ። ከዛ በኋላ እኔ እሰራለሁ። ከዛ እሱን ደግሞ መልስ እንጠብቃለን። ሲመልስ ደግሞ መስፈርት እናደርጋለን። በቃ አንተ ስለሆንክ ጠያቂው፣ አንተ ስለሆንክ ኢኒሺዬት እያደረክ ያለው ኦፊሻል የሆነ በሁሉም ቻናል እፎይም ፎቶ አድርገ ጠይቅ። እሺ አንዴ ፋይናሊ እኔ ፋይናላይዝ ላድርገውና ምን መሰላችሁ፣ ኢብራሂም ሚዩት ላይ ነው እያወራ ከሆነ እኔ አንዴ ላውራ። እሺ እና ምንድነው መሰላችሁ ኢምራን አንዴ ትልቁ ላይ ላድርገው፣ ማስታወቂያ ልሰራ ስለሆነ ማለት ነው። እሺ ትልቁ ላይ ላድርገው እና እንግዲህ ያው ከሰበቦች አንደኛው ሰበብ የፎሎወር ጉዳይ ነው እንደሰማችሁት ቅድምም። ስለዚህ ኢምራን 1 ሚሊዮን እናስገባዋለን በዚህ 2 ቀን ውስጥ ኢንሻአላህ እንችላለን። ስለዚህ 1 ሚሊዮን ፎሎወር እናስገባው። ኢምራን አይ ቲንክ አሁን ስንት መሰላችሁ ያለው? በነካችሁ እኔንም አስገቡኝ። እሺ አዎ አንተንም ያስገቡ። እሺ 637 ነው የኢምሩ ፎሎወር አሁን። ሰው የኢምራንን ፎሎወር ሙሉ 1 ሚሊዮን በዚህ 2 ቀን ውስጥ እንሞላዋለን። በየቲክቶኩ በየቪዲዮዎቹ ላይ የእሱን አካውንት ሜንሽን እያደረጋችሁ በየኮመንቶች ላይ በእያንዳንዱ ቤት በቲክቶክ፣ በፌስቡክ፣ በቴሌግራም፣ በኢንስታግራም በቃ አለ አይደለ በማታረጉት ነገር የለም። 8000 ሰዎች ያላችሁ ይሄ ውይይት መደረግ አለበት። ስለዚህ ኢምራን ከእፎይ ጋር እፎይ ኢምራን ፊት ቆሞ ሲሰብክ ማየት እንፈልጋለን። ኦፊሻል ዲቤት እያቀረብን ነው። ነገ ዲቤቱን ያቀርባል። በዚህ መልኩ ይሆናል። ስለዚህ ምንም አዲስ ነገር የለም። የፈለጋችሁትን ሰበብ ብታመጡ ሰበብ ሁሉ የለም፣ አልቋል፣ ዜሮ ገብቷል።